ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች በሊቢያ በወገኖቻችን ላይ እየደረሰ ያለው ነገር እጅግ በጣም የሚያሳዝንና ቅስም የሚሰብር ነው። በዚህ ሰዓትም በሊቢያ በመንግስት የታገዘ የተለያዩ ጥቃቶች በኢትዮጵያውያን ስደተኞች ላይ እየተፈጸመ መሆኑን በተደጋጋሚ እየሰማን መረጃን እያጋራናችሁ ቆይተናል። አሁን ላይ ግን ነገሩ በጣም እየተባባሰና በርካታ ወንድም እህቶቻችንን እያጣናቸው እንገኛለን። የሊቢያ መንግስትም ታዲያ ዘመቻ ከፍቶ እነዚህ ኢትዮጵያውያንን ከሀገር የማስወጣት ወይም ደግሞ እርምጃ የመውሰድ ተግባሮችን እየፈጸመ ይገኛል። ለነዚህ ወገኖቻችን ድምጽ ልንሆናቸው ይገባል። እኔ በቻልኩት አቅም ለዓለም አቀፍ ሚዲያዎች የሚደረጉ ኢሜሎችን እየጻፍኩኝ ይገኛሉ። በሱ ዙሪያ የሚመለሱልኝን ምላሾች ለናንተ የማሳውቅ ይሆናል። ነገር ግን ሁላችሁም ድምጻችሁን አሰሙም። ኢትዮጵያ መንግስትም ታዲያ ልክ በማይናማርና በታይላንድ እንዳሉት ሁሉ እርምጃ ሲወስድ እንደነበረው አሁንም በሊቢያ ላሉ ወገኖቻችን እርምጃ ሊወስድና እነዚህን ዜጎች ከችግር ውስጥ ሊያወጣቸው ይገባል። በዚህ ጉዳይ ላይ መረጃን ወደ እናንተ አደርሳለሁ። መልካም ቀን። በቅርቡ በወጣ ጥናት አልኮል በተደጋጋሚ ጊዜ የሚጠጡ ሰዎች በካንሰር የመያዝ እድላቸው በጣም ከፍተኛ መሆኑን ይህ ጥናት አሳይቷል። ታዲያ ያጠጣጥ መጠናቸው መካከለኛም ሆነ ዝቅተኛ የሆኑ ሰዎች በካንሰር ሊያዙ እንደሚችሉ ይህ ዘገባ አሳይቷል። እንደ ጥናቱ ከሆነ ታዲያ በእድሜ የገፉ ሰዎች ላይ ከፍተኛ ደረጃ ጉዳት የሚያስከትሉ ካንሰሮች ከመጠጥ ጋር ተያይዘው እንደሚመጡ የተገለጸ ሲሆን የአልኮል ኮንሰምሽን ታዲያ ከፍተኛ የሆነ ጉዳት በመካከለኛ ደረጃ በሚባሉ ጠጪዎች ላይም እንደሚያጋጥም በዚህ ዘገባ ላይ ተመልክቻለሁ። አልኮል አብዝቶ ለሚጠጣው ጓደኛችሁ ይህንን መረጃ ልካችሁለት እንዲጠነቀቅ አድርጉት። መልካም ቀን። ምሽቱን ኢሰመኮ መግለጫ አውጥቷል። በመካሄድ ላይ የሚገኘውን የስራ ማቆም አድማ በተመለከተ ከኢሰመኮ የተሰጠው መግለጫ እንደሚያሳየው ከሆነ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያ ተወካዮችና ከሚመለከታቸው የመንግስት አካላት ጋር ኢሰመኮ ውይይት ማካሄዱን የገለጸ ሲሆን እንዲሁም ደግሞ ተቋሙ በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ሚኒሊክ ሆስፒታሎች ኃላፊዎችን በማናገር መረጃዎችን ሲያሰባስብ እንደቆየ ገልጿል። በዚህም ታዲያ ከስራ ማቆም አድማው ጋር በተያያዘ መንግስት የሚወስዳቸው አስተዳደራዊና ሌሎች እርምጃዎች ሊጤኑ እንደሚገባ የገለጸ ሲሆን የጤና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ ማቅረቡን ከዚህ መግለጫ ላይ ተመልክቻለሁ። መልካም ቀን። በዚህ ሰዓት አንድ መረጃ ልንገራችሁ። እዚህ ጋር የምትመለከቷቸውን ህጻናቶች በደንብ ተመልከቷቸው። በተለይም ደግሞ እዚህ ጥግ ላይ ያለውን ይህን ላይ ተመልከቱት። አንድ ነገር ልንገራችሁ። ቅርቡ በሐዋሳ ከተማ በጎ ልቦች በጎ አድራጎት ማህበሮች ጋር እኔን ጨምሮ ማስተር አብነትና ቢኒዬ 21 ሆነን ተገኝተን ነበረ። በዚህም ወቅት ታዲያ ቁርሴን ለታናሼ በሚለው ፕሮግራማቸው ከመቶ በላይ ህጻናትን አቅፈው የሚያበሉና ወደ ትምህርት ቤት ከመሄዳቸው በፊት ቁርሳቸውን የሚመግብ በጎ አድራጎት ማህበር መሆኑን አግኝቻለሁ፣ ተመልክቻለሁ። እጅግ በጣም የገረመኝ ሰው ለካ የመስጠት ልብ ካለው አንድ ዳቦም ሰጥቶ ሁለት ዳቦም ሰጥቶ በረከትን ማግኘት ይችላል። እነዚህ ህፃናት እየራባቸው ወደ ትምህርት ቤት ሲሄዱ የነበሩ ናቸው። አሁን ላይ ግን በበጎ ልቦች በጎ አድራጎት ማህበር ቁርሴን ለታናሼ ፕሮግራም ውስጥ ታቅፈው እየተመገቡ ጠግበው ወደ ትምህርት ቤታቸው ይሄዳሉ። እዚህ ጋር የተመልከቱት ያልኳችሁ ልጅ ምግብ እየሰጠነው ባለንበት ወቅት ፌስታል አንስቶ ምግቡን ሊከት ሲል ለምን የሚል ጥያቄ ስናቀርብለትም ለእናቴ የሚል ምላሽ ነበር የሰጠው። እዚህ ጋር ያለው ጠይሙ ልጅ ካልተሳሳትኩኝ ማለት ነው። እና እጅግ በጣም ያሳዘነኝ ቪዲዮ ቀርጬው ነበር፣ ቪዲዮውን ስላጣሁት ነው። እንደዚህ አይነት ንጹህ ልብ ያላቸው ልጆች ይህ ማህበር አፍርቷል። ይህን ማህበር ታዲያ በርካቶች በቋሚነት እየተረባረቡ እያገዙት ይገኛሉ። ነገር ግን የዳቦ መጋገሪያ ማሽን ለዚህ ማህበር ቢገዛለትም ያለምንም ችግር እነዚህ ልጆች ቁርስ ማብላት ይችላል ማለት ነው። የማህበሩን መስራቾች እንድታገኙ ስልክ ቁጥር እዚህ ጋር አስቀምጥላችኋለሁ። በቀጥታ ደውላችሁ ማገዝ የምትፈልጉ ብቻ እየደወላችሁ አግዟቸው። በሐዋሳ ከተማ ይገኛሉ።